ሰላም ሰላም ቤተሰቦቼ እንዴት ናችሁ? የኔ ነሽ ነኝ ከቬጋስ። እንዲህ የምታዩት ያማረ በርገር የተሰራው ቪገን በርገር ነው። እስቲ ወደ ስራው እንሂድ። መጥበሻችንን እናሞቅና ዘይት እንጨምራለን። ዘይቱ እስኪግልልን እንጠብቃለን። በነገራችን ላይ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ላደረጋችሁኝ ሁሉ እጅግ ከልብ አመሰግናለሁኝ። እንደምትመለከቱት መጥበሻው ሞቅ ብሎልናል። ስለዚህ የተከተፈ ካሮትና ሽንኩርት እንጨምራለን ማለት ነው። እኔ ነጩን ሽንኩርትን የተጠቀምኩት፣ እናንተ ደግሞ ቀይ ሽንኩርት መጠቀም ትችላላችሁ ማለት ነው። ስለዚህ ይህንን በደንብ አድርገን እናበስለዋለን። ቶሎ ቶሎ ማማሰል የሚጠቅመን ለምንድን ነው? ውሃ እንዳያወጣብን ጥብስ ያለ እንዲሆን እንደዛ አድርገን እናበስላለን ማለት ነው። እጅግ በጣም ቆንጆ የሆነ የሚጣፍጥ ልጆች የሚወዱት እኛም ደስ ብሎ የምንመገበው አይነት በርገር የጾም በርገር እናዘጋጃለን ማለት ነው። which ምንድነው የሚጠሩት? ቪገን ይባላል። እንደምታዩት ትንሽ መብሰል ይቀረዋል። ካሮቱም ሽንኩርታችንም መብሰል ይቀረዋል። ስለዚህ ቶሎ ቶሎ እያማሰልን ውሃ እንዳያወጣብን ጥንቃቄ ማድረግ ያስፈልጋል። እሳት ማብዛት የለብንም፣ መጥበሻችን እንዳያርብን ማለት ነው። ከስር ሽንኩርቱን እንዳይዝብን እንዲሁ እንዳለ እንዲበስል እንትን ማድረግ መጠንቀቅ ያስፈልጋል። በነገራችን ላይ ስትከትፉትኝ ግዴታ ትንንሽ መሆን የለበትም። ለዛ ነው ትልልቅ የተከተፈ የምታገኙት ማለት ነው። እስቲ ትንሽ ከድነነው ደግሞ ተመልሰን እንመጣለን። ላይክ፣ ሼር፣ ኮመንት፣ ሰብስክራይብ ላደረጋችሁ ሁሉ በድጋሚ አመሰግናለሁ። አሁንም ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አድርጉልኝ። እንደምታዩት በስሏል። ካሮቱም በስሏል። ሽንኩርቱን በስሏል። በጣም ሙትት ብሎ ልክ ለወጥ እንደምንጠቀመው አይነት ካሮቱን መብሰል የለበትም። ምክንያቱም በርገር ስለሆነ የምንሰራው ቢያንስ ጥርስ ያዝ ማድረግ ያስፈልገዋል አይደለም? ያው አለበለዚያ በጣም ሙሙት ይልና እንትን ይሆናል፣ መሽ የሆነ ነገር ይሆናል ማለት ነው። ስለዛ ብዙም ጣዕም አይኖረውም። ብዙም ደግሞ ውሃ ብቻ ይሆንብንና ያስቸግረናል ማለት ነው። ያው በርገር የአትክልት ስለሆነ እንቁላል ምናምን ስለማንጠቀምበት መያያዝ ነገሩ በጣም አስቸጋሪ ነው። ለማንኛውም ጥሩ አድርገን እንሰራለን። እንዳያችሁት በስሏል። ስለዚህ አሁን ትንሽ አማስለነው እሳቱን እንትን እንዲል አድርገን ጥብስ ካለ በኋላ እሳታችንን አጥፍተን እንተዋዋለን ማለት ነው። ተመልካቾቼ ቪዲዮ እየታየ አይደለም፣ እባካችሁን ሼር አድርጉልኝ ለሌሎቹም። እንግዲህ ካሮትና ሽንኩርቱ ወጥቷል። ጥቁር ቦለቄ ነው የተቀቀለ የተጠቀምኩትኝ። ማንኛውም አይነት ቦለቄ መጠቀም ትችላላችሁ። የተቀቀለ ድፍን ምስር መጠቀም ትችላላችሁ። እኔ ምስር ብዙም ስለማይስማማኝ ነው። ከዛ በኋላ